የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ እጩዎች ይፋ ተደርገዋል። በተጫዋቾች 8 ተጫዋቾች ናቸው የተካተቱት። ከሊቨርፑል 3 ተጫዋቾች ተመርጠዋል። መሐመድ ሳላ፣ ቨርጂል ቫን ዳይክ እና ሪያን ራቨንበርግ ተመርጠዋል። ከአርሰናል ዴክላን ራይስ፣ ከኖቲንጋም ፎረስት ሞርጋን ጊብስ ዋይት እና ክሪስ ውድ፣ ከኒውካስል ዩናይትድ አሌክሳንደር አይዛክ እና ከብሬንትፎርድ ብሪያን ኢምቦሞ ተካተዋል። ይህንን የውድድር ዓመት አስደናቂ ሆኖ ማሳለፍ የቻለው ሊቨርፑል 3 ተጫዋቾችን ያስመረጠው ምናልባት መሐመድ ሳላ የመመረጥ እድል ይኖረዋል። 28 ጎሎችን አስቆጥሮ 18 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ሊቨርፑልንም ሻምፒዮን ያደረገ ተጫዋች ነው። 36ቱንም ጨዋታዎች አድርጓል። ሁሉም ጨዋታዎች ላይ ተሳትፏል። በጎል ከተከታዩ በ5 ጎሎች ይበልጣል። በአሲስት ወይም ደግሞ ጎል የሆነ ኳስንም በማቀበል ከተከታዩ በ6 ይበልጣልና ቁጥሮች ሁሉ ይሄ ተጫዋች እንዴት አስደናቂ የውድድር ዓመት እንዳሳለፈ የሚያሳዩ ናቸው። በአንድ የውድድር ዓመት ብዙ የጎል ተሳትፎ በማድረግ ክብረ ወሰን ለመጋራት አንድ ጎል ወይም ደግሞ አንድ ጎል የሆነ ኳስ ማቀበል ብቻ ይጠበቅበታል። ሺረር እና አንዲ ኮል ናቸው ክብረ ወሰኑን የያዙት። ግን ደግሞ እነሱ 42 ጨዋታዎች በእንግሊዝ ፕሪሚየር ሊግ በሚደረግበት ጊዜ ነው ያንን መስራት የቻሉት፣ ወይም በእንግሊዝ ሊግ ከፍተኛው ሊግ ላይ ያንን ማድረግ የቻሉትና አሁን 38 ጨዋታዎች ናቸው የሚደረጉት። መሐመድ ሳላ የጨዋታዎች ቁጥር አንሰው ይህንን ክብረ ወሰን ለመጋራት ተቃርቧልና ግሩም የውድድር ዓመት ነው፣ ምንም ያጠራጥር አይደለም። 85 እድሎችን ፈጥሯል። እኩል ሁለተኛ ደረጃ ላይ የሚያስቀምጠው ነው። በዚህ የውድድር ዓመት በአንድ ዓመት ብዙ ጎል የሆነ ኳስ በማቅረብም ክብረ ወሰን ለመጋራት 2 ማቅረብ ወይም ደግሞ 2 ጎል የሆኑ ኳሶችን ማቀበል ይጠበቅበታል። ቴሪ ዳንኤል ኦንድሪ የቀድሞ የአርሰናል ኮከብና ኬቪን ደብሮይነ ናቸው ይህንን ማድረግ የቻሉት። 20 ጊዜ ጎል የሆነ ኳስ በአንድ የውድድር ዓመት ማቀበል ችለዋልና ያንን ክብረ ወሰንም ለመጋራት 2 ኳሶችን ብቻ ማቀበል ይጠበቅበታል። 2 ጨዋታዎች ስላሉ ያንን ሊያደርግ ይችላል። በእርግጥ ያለፉት ጨዋታዎች ላይ ያንን ማድረግ አልቻለም። ቨርጂል ቫን ዳይክ ሌላኛው ተጫዋች ነው። 14 ክሊንሺት ወይም ደግሞ 14 ጊዜ ሊቨርፑል ጎል ሳይቆጠርበት እንዲወጣ ማድረግ ችሏል። ዋነኛው የሊቨርፑል ተከላካይ ነው። በርካታ ተከላካዮች በሊቨርፑል ቤት ውስጥ በጉዳት ምክንያት እየወጡ ሲገቡ፣ እሱ ግን በወጥነት የውድድር ዓመቱን ተጫውቷል። በሁሉም ጨዋታዎች ላይ ነበረ። 162 ጊዜ የአንድ ለአንድ ፍልሚያዎችንም ማሸነፍ ችሏል። የ2018-19 የውድድር ዓመት የዓመቱ ምርጥ ተጫዋች እንደነበረ ይታወቃል። በዛ የውድድር ዓመት ለባለንዶርም ታጭቶ ነበረ። 3ኛ ደረጃን ይዞ ያጠናቀቀበት ነው። ሊቨርፑልም ዋንጫ ያሸነፈበት እንደነበረ ይታወሳል። ራቨንበርግ 1 ጨዋታ ብቻ ነው በዚህ የውድድር ዓመት ያመለጠው። 35 ጨዋታዎች ላይ ተሳትፏል። ሳይጠበቅ ለሊቨርፑል የ6 ቁጥር ሚናም ሁነኛ ሰው ሆኖ ተገኝቷል። 176 ጊዜ የአንድ ለአንድ ፍልሚያዎችን አሸንፏል። 67 ታክሎችም ነበሩት። 4 ጎል የሆኑ ኳሶችን አመቻችቶ አቀብሏልና ሊቨርፑል ዘንድሮ ሳይጠበቅ ምርጥ ተጫዋች ያገኘው ራቨንበርግን ነው። ክረምት ላይ በ6 ቁጥር ሚና ተጫዋች ለማስፈረም ከፍተኛ ጥረት አድርገው ነበረ። አዲሱ አሰልጣኝ አርነ ስሎት ዙቢሜንዲን ለማስፈረም ጥያቄ አቅርበው በመጨረሻ ተጫዋቹ በሪያል ሶሲዳድ ለመቆየት ወስኖ ማስፈረም አልቻሉም ነበረ። ግን ይህ ሆላንዳዊ ተጫዋች የሚገባውን ነገር ማድረግ ችሏልና ይገባዋል መመረጡ መካተቱ። ዴክላን ራይስ የአርሰናል ምርጡ ተጫዋች ነው በዘንድሮ የውድድር ዓመት። ግን አርሰናል አልተሳካለትም። 2ኛ ደረጃን ይዞ የማጠናቀቅ እድል አለው። አሌክሳንደር አይዛክ 23 ጎሎችን አስቆጥሯል። ከመሐመድ ሳላ ቀጥሎ 2ኛ ነው። 6 ጎል የሆኑ ኳሶችንም አመቻችቶ አቀብሏል። ጎልና ጎል የሆነ ኳስን ከደመርንም ከመሐመድ ሳላ ቀጥሎ 2ኛ ላይ የሚገኝ ተጫዋች ነው። ሊግ ካፕን ኒውካስል ዩናይትድ አሸንፏል። ይህም ተጫዋች አስቆጥሯል። ከ56 ዓመታት በኋላ ያሸነፈው ዋንጫ እንደሆነ ይታወቃል። ጊብስ ዋይትና ውድ ደግሞ ኖቲንጋም ፎረስትን ለአውሮፓ መድረክ ለማቅረብ ወይም በአውሮፓ መድረክ በሚቀጥለው ዓመት እንዲሳተፍ ለማድረግ ከጫፍ የደረሱ ተጫዋቾች ናቸው። አፍሪካዊው ብሪያን ኢምቦሞ 18 ጎሎችን አስቆጥሮ 7 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በወጣቶች ዴላፕ፣ ኤላንጋ፣ ራቨንበርግ፣ ሆይሰን፣ ፓልመር፣ ዣኦ ፔድሮ፣ ሞርጋን ሮጀርስ እና ሳሊባ ተካተዋል። በአሰልጣኞች አርነ ስሎት የሊጉ ሻምፒዮን አሰልጣኝ ናቸው ተካተዋል። የሚገባቸው አሰልጣኝ ናቸው። የመጀመሪያ ውድድር ዓመታቸው ነው ከሊቨርፑል ጋር። በዛ ላይ ደግሞ ክረምት ላይ ሁነኛ ተጫዋች አላስፈረሙ፣ ግን ሊቨርፑልን ሻምፒዮን አድርገዋል። የዓመቱ ምርጥ አሰልጣኝም የመባል የተሻለ እድል ያላቸው አሰልጣኝ ናቸው። ቶማስ ፍራንክ ከብሬንትፎርድ ጋር ዘንድሮም አስገራሚ የውድድር ዓመት አሳልፈዋል። 16 ጨዋታዎችን አሸንፈዋል። በክለቡ ታሪክም ከፍተኛ ደረጃ ወይም 8ኛ ደረጃ ላይ ክለቡ እንዲቀመጥ ማድረግ ችለዋል። በታሪኩ ለመጀመሪያ ጊዜም በአውሮፓ መድረክ በሚቀጥለው ዓመት ሊሳተፍ የሚችል ክለብ ነው። 63 ጎሎችን አስቆጥሯል።
ኢቫን ቶኒ የተባለ በጣም አስደናቂ ተጫዋች ነበራቸው። ክረምት ላይ ወደ ሳውዲ አረቢያ አምርቷል። እሱም አምርቶ ነው ጎሎችን ወደ ሳውዲ ሄዶ ወይም ከክለቡ ጋር ተለያይቶ ነው ይህን ያክል ጎል ክለቡ ማስቆጠር የቻለውና የሚገባቸው አሰልጣኝ ናቸው። ኤዲ ሃው ከኒውካስል ዩናይትድ ተካተዋል። 20 ጨዋታዎችን ኒውካስል ዩናይትድ በዚህ የውድድር ዓመት አሸንፏል። 3ኛ ደረጃ ላይ ነው የሚገኘው። 68 ጎሎችንም አስቆጥሯል። ክለባቸው ሁለተኛ ከፍተኛ ጎል አስቆጣሪ ነው ከሊቨርፑል በመቀጠል። ኑኖ ኤስፒሪቶ ሳንቶ በዚህ የውድድር ዓመት 3 ጊዜ የዩሮ ምርጥ አሰልጣኝ ተብለው የተመረጡ ናቸው። ይሄ ከፍተኛ ነው። ክለባቸው ግን ባለፉት ጨዋታዎች ተንሸራቶ አሁን 7ኛ ደረጃ ላይ መጥቷል። 18 ጨዋታዎችን አሸንፏል። ይመረጣል ወይ እንጠብቃለን። ግን አስደናቂ ጉዞ አድርገዋል። ምናልባት የራሳቸው ስኬት አሁን ጫና ውስጥ እንዲገቡ ያደረጋቸው አሰልጣኝ ናቸው። በመጨረሻም ቪቶር ፔሬራ ናቸው ከወልቭስ በግማሽ ክለቡን የተረከቡ ሰው ናቸው። 20 ጨዋታዎችን መርጠው 10ሩን ማሸነፍ ችለዋል። አንድ ጊዜም የወሩ ምርጥ አሰልጣኝ ተብለው ተመርጠዋል። 14ኛ ደረጃ እንዲመጣ አድርገዋል። ሊወርድ ይችላል ተብሎ ስጋት የነበረበትን ቡድን ነው በዚህ ደረጃ ከፍ ማድረግ የቻሉት። ማድሪድ የቦርማውዙን የመሃል ተከላካይ ዲን ሆይሰንን ለማስፈረም ተስማምቷል። 50 ሚሊዮን ፓውንድ ይከፍላል፣ መልቀቂያ ሂሳቡን ማለት ነው። ተጫዋቹ የመጀመሪያ ፍላጎቱ ወደ ማድሪድ ማምራት ነበረ። ያሊሳካለት ከጫፍ ደርሷል። ለስፔን ብሔራዊ ቡድንም ተመርጧል። ስፔናዊም ጭምር ነው። ስለዚህ ስፔናዊ ሆኖ ማድሪድን ቢፈልግ የሚጠበቅ ነው። በእንግሊዝ የሚገኙ ታላላቅ ክለቦች ይፈልጉት ነበረ። አርሰናል፣ ሊቨርፑል እና ቼልሲ፣ ኒውካስል ዩናይትድ የሚፈልገው ነበረ። እሱ ግን ወደ ማድሪድ የሚያመራበትን እድል አግኝቷል። 20 ዓመቱ ላይ ይገኛል እና ወጣት ስለሆነ በዛ ላይ ኃይል የተሸከመ ተጫዋች ስለሆነ ቀጣይ የሪያል ማድሪድ አሰልጣኝ ይሆናል ተብሎ የሚጠበቀው ሻቢ አሎንሶ ትልቅ አስተዋጽኦ አድርጓል ለዚህ ተጫዋች ዝውውር እየተባለ ነው። የቀድሞ ክለቦቹ ዩቬንቱስ እና ማላጋም ከዚህ ተጫዋች ዝውውር ገንዘብ ያገኛሉ። ዩቬንቱስ 10%፣ ማላጋ ደግሞ 5% ያገኛል ብሏል ቢቢሲ። ማላጋ ያደገበት ክለቡ ነው። የአካዳሚው የማላጋ አካዳሚ ውጤት እንደሆነ ይታወቃል። ማድሪድ ገንዘቡን በ3 ዙር ይከፍላል ተብሏል። ከክለቦች ዓለም ዋንጫ አስቀድሞ ይህንን ተጫዋች ማዘዋወር ዝውውሩን ማጠናቀቅም ይፈልጋል። ቦርማውዝ አምና ይህንን ተጫዋች ሲያስፈርም ከዩቬንቱስ 12.6 ሚሊዮን ፓውንድን ያወጣበትና ከፍተኛ የሆነ ገንዘብ ያተርፋል ማለት ነው። አንጅ ፖስኮግሉ ዛሬ ጋዜጣዊ መግለጫ ሰጥተዋል። ዘንድሮ ብዙ ከተተቹ አሰልጣኞች መካከል አንደኛው ፖስኮግሉ ናቸው። የፍጻሜ ተፋላሚ ናቸው በዩሮፓ ሊግ። ዴጃን ኩሉሴቭስኪን እንደማያገኙት አረጋግጠዋል። ዛሬ ጥቂት ወራት አይኖርም ብለዋል። የዚህ ውድድር ዓመት አጠቃላይ ጉዞ ተጠናቋል። በሚቀጥለው ዓመት በጤና እንዲመለስላቸው ብቻ ነው የቶተናም ደጋፊዎች መመኘት የሚችሉት። የጉልበት ቀዶ ሕክምናም አድርጓል። በፓላስ በተሸነፈበት ጨዋታ ላይ መጎዳቱ ይታወሳል። ቶተናም በፓላስ በዚህ ሳምንት በሜዳው ነበር የተሸነፈው። ግን ደግሞ ለቀጣይ የዩሮፓ ሊግ ፍጻሜ ተጫዋቾችንም አሳርፎ ነበረ። ይህ ተጫዋች ገብቶ ግን ተጎዳባቸውና ሳይታሰብ በጣም አስደንጋጭ ዜና ነበር የሆነው። ሰን ለነገው የቪላ ጨዋታ ይደርሳል ብለዋል። ለዩሮፓ ሊግ ፍጻሜ መሀል ሜዳ ላይ ማዲሰን እና ኩሉሴቭስኪ አይኖሩም ማለት ነው።